ሰላም ተመልካቾቼ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንደዚህ የሚያምር ቂጣ ከሽከሽ የሚል አጣፍጠን ጥሩ አድርገን እንሰራለን። እንግዲህ እንደምትወዱት እርግጠኛ ነኝ። ይህንን የመሰለ ቂጣ ከጥሩ ግብአቶች ጋር አንድ ላይ አድርገን ቀምመን እንጋግራለን። ተመልካቾቼ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ነባሮችም ስለምታበረታቱኝ ከልብ ነው የማመሰግነው። ላይክ ማድረግ እንዳትረሱ። እንግዲህ እዚህ ጋር በዋነኝነት ፍርኖ ዱቄት፣ የተፈቀፈቀ ካሮት 1-2 ራስ፣ ፐርስሊ፣ የስጎ ቅጠል የተከተፈ። አሁን ፍርኖ ዱቄቱን እናቦካዋለን። ቤኪንግ ፓውደር 1 ሻይ ማንኪያ፣ ጨው በመጠኑ፣ እኔ እንግዲህ ስኳር አልጨምርም፣ ምክንያቱም ካሮቱ የራሱ የሆነ ጣዕም ስላለው አላረኩበትም። እናንተ ከፈለጋችሁ ማድረግ ትችላላችሁ። ዘይት የተወሰነ፣ ውሃ ቅዝቃዜውን የለቀቀ ለሰስ ያለ ለብ ያለ፣ ፐርስሊ፣ እንግዲህ አብረን ቀረፋ፣ ቫኒላ፣ የዝመሪኖ የስጋ መጥበሻ ቅጠል እሱንም አድርገን መስራት እንችላለን። አሁን እዚህ ጋር ውሃ ባናበዛ ጥሩ ነው። እያየን ነው የምንጨምረው። ድርቅ ሳይል ላላ አድርገን ለማዳመጥ እንደሚመች አድርገን አብክተን እንመለሳለን። ይሄው እንዲህ ሆኖልኛል። አሁን ይሄንን የተወሰነች ደቂቃ እንጠብቅና እንሰራለን። አሁን አንድ ለመዳመጥ እንዲመች እንደዚህ አድበለብለዋለሁ። እንግዲህ 5 ቂጣ ይወጣዋል። አሁን ዱቄት ነስንሰን በደንብ አድርገን እያገለባበጥን እንዳምጠዋለን። ቆንጆ ልልት ብሎልናል። እንደዚህ እያደረግን ሳናወፍር በመካከለኛ ቅጥነት እንዳምጠዋለን። አሁን መጥበሻችን ግሎልኛል። ወደ መጥበሻው ላይ እናደርጋለን። ያው መጠጥ እስኪል ድረስ እንጠብቀዋለን። ስናደርግ ደግሞ መካከለኛ በሆነ ሙቀት ላይ ነው። አሁን ሁለተኛውን ነው እየዳመጥኩ ያለሁት።
አሁን ቆንጆ ሆኗል። እንገለብጠዋለን። እንዳይለበለበብን ነው እሳቱን መካከለኛ ላይ የምናደርገው። ዋው ቆንጆ ነው የሆነው። እንደዚህ አድርገን ቀንበር እስኪል እንጠብቀዋለን። አሁን የመጨረሻውን መጥበሻ ላይ እናደርጋለን። መጠጥ ብሎልኛል። ናይስ ሁሉም አንድ አይነት ነው የሆነው። ቆንጆ ነው። ጨርሰናል እንግዲህ ቂጣችንን ጋግረን። ይኸው ተመልካቾቼ ስራችንን ሰርተን ጋግረን ጨርሰን ይኸው ገበታችን ይሄን ይመስላል። ቆንጆ ነው የሆነልን። የተባረከ ይሁን። ጥሩ ሆኖ ከሽከሽ ብሏል። አሁን እንግዲህ እዚህ ጋር ደግሞ ማባያ አዘጋጅቻለሁኝ። በማባያው ደግሞ እንቀምሰዋለን። ማባያውን ዳጣው በጣም ስለሚያቃጥል ትንሽ ካቻፕ፣ ነጭ ሽንኩርትና ትንሽ ኮምጣጤ አድርጌበታለሁ። በጣም ነው የሚጣፍጠው። ለልጆች ደግሞ ካቻፕ ማልማላት በኑቴላ በማር አድርገው መመገብ ይችላሉ። ዳጣው ስለሚያቃጥላቸው። አሁን ደግሞ በሻሂ እንቀምሰዋለን። እያጠቀስን እንበላለን። ያው እንደለመድነው። እንግዲህ እንደዚህ እያደረግን ለመቅሰስ፣ ለቁርስ፣ ለቡና ቁርስ መጠቀም እንችላለን። በሻሂም በጣም ነው የሚጣፍጠው። በጣም ልጆችም እንደዚህ አጥቅሶ መብላትን ይወዱታል። ተመልካቾቼ ሰርታችሁ ሞክሩት፣ ትወዱታላችሁ። በተለያየ ግብአቶች እያደረግን መጋገር እንችላለን። በእንጀራ ምጣድ ላይም ለሰስ አድርገን ልክ እንጀራ ጋግረን ስንጨርስ ሌላ ጊዜም ያው ቂጣ እንደምንጋግረው ይሄንን ደግሞ ግብአት አድርገን በጣም ባልጋለ ምጣድ ላይ ስንሰራ ልክ እንደዚህ ነው የሚሆንልን። ተመልካቾቼ ስለተከታተላችሁኝ ከልብ አመሰግናለሁ። ቀናችሁ ይባረክ።